ወንድ ኪችን ቢገባ ወንድ ልጅ ጥሩ አባት የሚሆን ካራክተር እሱ ደግሞ ካደገ በኋላ ጥሩ ባል ለመሆን ሄልዚ የሆነ ጤናማ ማስኩሊን የሚባል ማቹር የሆነ ማስኩሊን የሚባል ወንድ ለመሆን የአባትነትን ሚና ማየት አለበት። በምንድን ነው የሚያየው? እኔ ዲሲፕሊን በማስተማር እሱ የሊደርሺፕ አይ ነው ኪችን ብገባ እሱ ምን አይነት ፍራቻ አለኝ ካደገ በኋላ የወንድነት ሚና ኪችን ነው ብሎ ሊያስብ ይችላል። የወንድነት ሚና እጃቸውን እየሰበሰቡልን ነው። እንደው እናንተ አማት በሉኝና ሐሳቡን ስላልጨረስኩ ነው። ለምሳሌ ማገዝ ባለብሽ ሰዓት ላይ ልታገዥ ትችላለሽ። ለምሳሌ ባለቤቴ ሊያማት ይችላል፣ እገዛ ልትፈልግ ትችላለች። ትንሽ ሰፖርት ላደርግ ይችላል። ግን ስራዬ ብዬ ይሄን ነገር ይደረግ ከተባለ ግን አጋዥ ልቀጥር እችላለሁ። እኔ አላረግም። አጋዥ መብት ነው። ምን ነው እናንተ እንደዚህ ፊና አንተ ብታረግ ኖሮስ? ለምሳሌ ልንገርህ፣ ቅድም ካልከው አንፃር አንተ ኩክ አደረክ፣ ልጅ ሲያድግ ኩክ እያረክ አየህ። ያ ማለት እኮ ወንድነቱ ግን አንድ አይደለም። ሁሌ ግን ቤት ውስጥ ኩክ ባረኩ ቁጥር፣ ቤት በጠረኩ ቁጥር፣ የሆነ አልጋ ባነጠፍኩ ቁጥር ወይ ልብስ ነው ባልኩ ቁጥር አይደለም። ቆይ ነገሩን ነው የምልሽ። ሴት ልጅ የሴት ሚና የተባለው ነገር ባደረኩ ቁጥር ሪል የወንድን ካራክተር ሉዝ ያደርገዋል ብዬ ፈራለሁ። ልከራከርህና የወንድ ሐሳብ እንዳይመስልህ ይሄ ማለት ነው። ሌላው ዓለም ላይ ደግሞ ለምሳሌ ኢቭን ኢትዮጵያውያን ራሳቸው ኢትዮጵያውያን አሜሪካን ሀገር ከሄዱ ሁለቱም ከጧት እስከ ማታ የመስራት ቻንስ አላቸው። ሶ ሂጂና ቤት ወልዊማ ልትሰማው አትችልም። ገባ? እሱም ይወለውላል፣ ይጠርጋል፣ እራት ይሰራል። ሴቶች አላስቀምጥ እያሉን ነው። እሷም ታደርጋለች። ልጆቹ ሲያድጉ እናታቸው መለየት አይከብዳቸውም። ይሄ ሰውዬ አባታቸው እርሷና ምን ትላላችሁ? እስቲ ኮሜንት ላይ አስቀምጡ። በካራክተር የከባድ ሐሳብ በዚህ ዲፋይን ይደረጋል በታስባል። እንዴ መሰለ ለምሳሌ እኔ ፐርሰናል እንትኔ ወንድ ልጅ ሊኖረው የሚገባው ካራክተር አለው ብዬ ማምን እንደው ኧረ አምልጦኝ ነው ዝም ብዬ ነው አምልጦኝ እኛ አንበለው